መልካም ስራን ስትሰራ ለአላህ ብለህ እንጂ ለሰው ብለህ አትስራ። ከቻልክ ከሁሉም በላይ ደግ ሁን፣ ደግነትህን ግን ለማንም አትናገር። ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ የተራበን መግብ፣ የተጠማን አጠጣ። ሰዎች መልካም እንዲሰሩና ከመጥፎም እንዲከለከሉ እዘዝ። ይህን ማድረግ ካልቻልክ ምላስህ መልካም ይናገር፣ አለዚያ ዝም በል። ትላልቅ መልካም ሥራዎች ተብለው ከሚጠቀሱ ዋነኛው በመልካም ነገር ማዘዝ፣ ከመጥፎ ነገር መከልከል። ወላሂ ደግነት ለራስ ነው፣ መልካም ሥራ ደግሞ ለነገ ስንቅ ነው። አላህ መልካም ሥራ እንድንሠራ ይወፍቀን።